የህይወቴ መንገድ ገና በለጋ ዕድሜ በ16 ዓመቴ ነው የተጀመረው ትላለች ባለ ታሪካችን። ዛሬ ይዤላችሁ የመጣሁት በእውነተኛ ታሪክ ላይ የተመሰረተ ነው። አብረን እንከታተል። የህይወቴ መንገድ ገና በለጋ ዕድሜ በ16 ዓመቴ ነው ከሱ ጋር የተቀላቀልኩት ትለናለች። የጀመርነው በፍቅር አልነበረም። ከሱስና ከመጥፎ ልማዶች እንድመልሰው እንድመክረውና እንድደግፈው በታላቅ ወንድሙ አደራ በተሰጠኝ ጥሪ ነበር። በዚያ እሱን የመርዳትና የመንከባከብ ሂደት ውስጥ ግን ሳናስበው ልባችን ተሳሰረ። እንዲያ ከሱ በስተጀርባ በድብቅ የነበረው ስሜታችን በግልጽ ወጥቶ ወደ ፍቅር ህይወት ተሸጋገረ ትላለች ባለ ታሪካችን። 2 ዓመታትን ሙሉ አብረን አሳለፍን። በዚያ ጊዜ ውስጥ እሱን ከሲጋራና ከሌሎች ሱሶች ለማላቀቅ ያልታገልኩበት ቀን አልነበረም። አንድ ጊዜ አስታውሳለሁ። በዘይት የተቀላቀለ ሲጋራ እንዲያጨስ አድርጌ ታሞ እስከሚያቆም ድረስ እሱን ለመለወጥ የሄድኩበት መንገድ ቀላል አልነበረም። ታግሎም ለዓመት ከ6 ወር ያህል አቆመ። ለእኔ የትግሌ ፍሬ የደስታዬ ጥግ ነበር። ነገር ግን ትላለች ባለ ታሪካችን፣ ነገር ግን ደስታዬ በረጅሙ አልዘለቀም። ከጊዜ በኋላ ባህሪውና ሁኔታው መለወጥ ተጀመረ። የክብሪት ትዛትና የሲጋራ ጠረን እያገኘው ስጠይቀው የጓደኛዬ ነው እያለ ይሸውደኝ ነበር። በመጨረሻ ግን እውነቱን ደረስኩበት። ተመልሶ ወደ ማጨስ ገብቷል። ስራ የለኝም፣ በቤተሰብ በኩል ጭንቅላቴ ተወጥሯል፣ ይህን ነገር ካላደረኩ መቋቋም አልችልም ሲል ምክንያቱን ይደረደርልኛል። እኔ ግን ራስህን አሳምን፣ ከኔ ይልቅ ሱስን ልታስበልጥ አትችልም፣ ይህ ላንተም ለኔም አይጠቅምም ብዬ አጥብቄ ተቃወምኩት። እሱ ግን ሁለቱንም እኔንም ሆነ ሱሱን አንድ ላይ ይዞ መቀጠል እንጂ ሱሱን መተው እንደማይችል በግልጽ ነገረኝ። አሁን ዕድሜ ገና 19 ሲሆን የሀገራችን ሁኔታ ባስከተለው ምክንያት ትምህርቴን አቋርጬ ወደ አዲስ አበባ መጥቼ ስራ ጀምሬያለሁ። እሱ ደግሞ ጎንደር ይገኛል። በርቀት ላይ ብንሆንም በስልክ እናወራለን። እሱን ቀጥል ይለኛል። እኔ ግን እኔን የማይሰማኝና ከሱስ ለመውጣት ፍላጎት የሌለውን ሰው ይዤ ወደፊት መቀጠል እንደማልችል ወስኛለሁ። ግን ደግሞ ልቤ አልቻለም። የመጀመሪያ ፍቅሬ በመሆኑ 2 ዓመት ሙሉ ብዙ መስዋዕትነትን ስለከፈልኩበት እሱን መርሳት፣ ልቤን ከሱ ማላቀቅ በጣም ከብዶኛል። ሌላ ህይወት መጀመር እንኳን አልቻልኩም ትላለች ባለ ታሪካችን። እናንተ ሀሳብ አስተያየታችሁን ኮሜንት ላይ ጻፉላት። የዛሬው ታሪካችን ይህን ይመስል ነበር። እናመሰግናለን።